ቴሎ አፕ ላይ እንዴት አድርገን የቀን ገቢያችን መጨመር እንደምንችል በዚህ ቪዲዮ ሙሉ ለሙሉ ማሳያችሁ ይሆናል። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩ። ቴሎ አፕ ላይ ያልተቀላቀላችሁ ሰዎች ካላችሁ አፑ በጣም ብዙ ሰው ብር እየሰራበት ነው። አፑን ለማውረድ ከፈለጋችሁ ኮሜንት ላይ አስቀምጥላችኋለሁ። ሊንኩን ተጫናችሁ አፑን አውርዱት። እዚህ ላይ የማስቀምጥላችሁን አይዲ ጠይቃችኋል። አይዲውን ትሞላላችሁ ማለት ነው። አሁን ወደ ቪዲዮ አፑ ውስጥ ከገባን በኋላ እዚህ ላይ እንደምትመለከቱት ሆም ሜሴጅ ሚ የሚል ያመጣልናል። ከላይ ደግሞ እንደምትመለከቱት የማይክ ምልክት አለች። እሷን አንዴ ክሊክ ታደርጓትና የፊት አሻራ ይጠይቃችኋል። የፊት አሻራችሁን ትሰጣላችሁ ካልሰጣችሁ ማለት ነው። አሁን ሚ ወደሚለው እንገባለን ማለት ነው። ሚ ወደሚለው እንገባና እዚህ ላይ ከታች እንደምትመለከቱት ታስክ የሚል አለ። ታስክ የሚለውን አንዴ ክሊክ እናደርገዋለን። ታስክ ውስጥ ከገባን በኋላ እዚህ ላይ እንደምትመለከቱት ለኔ በሰዓት 12000 በሁለት ሰዓት ደግሞ 24000 ፖይንት ነው የሚሰጠኝ። ይህ ማለት 500,000 ጊፍት ስላገኘሁ ማለት ነው። 500,000 ጊፍት ስላገኘሁኝ አሁን ደግሞ ለእናንተ የሰባት ቀኑን ከጨረሳችሁ 80 ሺውን ወደዚህ ነው ወደ 6000 ነው የሚያወርዳችሁ። 6000ውን እንዴት አድርጋችሁ ማሻሻል እንደምትችሉ አሳያችኋለሁ። አሁን ወደ ኋላ እንመለስና ሆስት ሴንተር የሚለውን ክሊክ እናደርግና ከላይ የምትመለከቱት የጥያቄ ምልክቷን እሷን ክሊክ እናደርጋትና እንደምትመለከቱት እንደዚህ አይነት ቴብል ያመጣልናል። እዚህ ላይ ከታች እንደምትመለከቱት 6000 ፖይንት ነው የእናንተ። እሱ ከሱ በላይ ደግሞ እንደምትመለከቱት ኬ ሌቭል አለ። ኬ ሌቭል ላይ እኔ ደርሻለሁ 500,000 ጊፍት ስላገኘሁ ማለት ነው። ግዴታ የሰው ለእናንተ ጊፍት መስጠት አለበት ወይም ደግሞ ራሳችሁ ኮይን ገዝታችሁ ለራሳችሁ ጊፍት መስጠት ትችላላችሁ። እንደምትመለከቱት ሌቭሉ ይህንን ይመስላል ማለት ነው። እየጨመረ ነው የሚሄደው እስከ 500 ሚሊዮን ማለት ነው። ስለ ጊፍቱ አያሳስባችሁ። እኛ ሩም ላይ ኤክስቼንጅ እንደራረጋለን። ሩማችን ላይ ተቀላቀሉ። አፑን ለማውረድ ሊንክ አስቀምጫለሁ ኮሜንት ላይ። ሊንኩን ተጭናችሁ አፑን አውርዱት። እዚህ ላይ ስክሪን ላይ የምትመለከቱትን አይዲ አስገቡ። ከዛ እናገኛቸዋለን። ይመቻችሁ።